ሰላም ተመልካቾች፣ የፍሬሽማን ግሎባል ትሬድ ኮርስ የ2014 ዓመተ ምህረት ሚድ ኤግዛም እንሰራለን። መልካም ቆይታ። የመጀመሪያው ትዕዛዝ ትሩ ፎልስ ነው። ጥያቄ ቁጥር 1 ምን ይላል? ኢን ኢንተርናሽናል ፖለቲክስ ዋን ሃዝ ኤ ሞኖፖሊ ኦፍ ፎርስ ኦቨር ደ አዘርስ ይላል። የዚህ መልስ የሚሆነው ፎልስ ነው። ምክንያቱም አስ ኢንተርናሽናሊ ስናየው ፖለቲክሱን ሲንግል ሞኖፖሊ የሚባል ነገር የለም፣ ያለው አናርኪ የሚባል ነው። ጥያቄው ግልጽ ነው፣ መልሱ ፎልስ ነው ማለት ነው። ጥያቄ ቁጥር 2 ክሪቲካል ቲዮሪ አርጊውስ ዳት አይዲያስ ቫሊዩስ ኖርምስ ኤንድ አይደንቲቲስ ኦፍ ኢንዲቪዥዋልስ ግሩፕስ ኤንድ ስቴትስ አር ሶሻሊ ኮንስትራክትድ ይላል። የዚህ መልስ ትሩ ነው። ምክንያቱም ክሪቲካል ቲዮሪ ኢንፋሳይዝ የሚያደርግልን አይዲያስ ቫሊዩ ኤንድ ኖርምስ ሶሻሊ ኮንስትራክትድ እንዲሆን ነው የሚያደርግልን። መልሱ ትሩ ነው ማለት ነው። ጥያቄ ቁጥር 3 ፎሬን ፖሊሲ ኢዝ ዘ ሴትስ ኦፍ ኦብጀክቲቭስ ኤንድ ኢንስትሩመንትስ ኤ ስቴት አዶፕት ቱ ጋይድ ኢትስ ሪሌሽን ዊዝ ዘ አውትሳይድ ወርልድ ነው የሚለው። ይሄ ግልጽ ነው፣ ምንም ቀጥታ ዲፊኒሽኑን የመጣ። ጥያቄ ቁጥር 3 መልሱ ትሩ ነው ማለት ነው። ጥያቄ ቁጥር 4 ሲኖፕቲክ ስታይል ኦፍ ኦፕሬሽን ኢዝ ቱ አክት ኢን ካውዥን ፕሮቢንግ ኤንድ ኤክስፐሪሜንታል ፋሽን ፎሎዊንግ ደ ትራያል ኤንድ ኤረር አፕሮች ይላል። እንግዲህ ሲኖፕቲክ ራሱ ማለት ትራያል ኤንድ ኤረር ስታይል ያለው ፊት የሚያደርግልን ከፕራግማቲክ አፕሮች ፖሊሲ ጋር ነው። ለዚህ መልስ የሚሆነው ትሩ ነው ማለት ነው። ቢኮዝ ትራያል ኤንድ ኤረር አፕሮች ስለሆነ ማለት ነው። ጥያቄ ቁጥር 5 the lives of proletariats ብዙም አይነበብም። the lives of proletariats are at the mercy of the bourgeoisie who control their wages ነው የሚለው። የዚህ መልስ ትሩ ነው ማለት ነው። አሁን ወደ ማቺንግ እንሄዳለን። ትዕዛዝ 2 ማቺንግ። ጥያቄ ቁጥር 1 ላይበራሊዝም የሚለው ላይበራሊዝም ቲዮሪ ለሚለው መልሱ ኢት ዲፒክትስ ወይም ኦፕቲሚዝም ባይ አርጊዊንግ ዳት ሂውማን ቢንግስ አር ጉድ የሚለው ሲ ነው ማለት ነው። ክሪቲካል ቲዮሪ ቱ ፊል ደ ጋፕ ኦፍ አዘር ቲዮሪስ የሚለው ዲ ነው ማለት ነው። ቀጣይ ሰልፍ ኤክስቴንሽን ሪቫይዚንግ ደ ስታተስ ኩ ኢን ዋንስ ኦን ፌቨር የሚለው ኤ ማለት ነው። ሰልፍ ፕሪዘርቬሽን ለሚለው ደግሞ ሜንቴኒንግ ደ ስታተስ ኩ ቢ ነው ማለት ነው። የመጨረሻው መልስ ደግሞ ሰልፍ አብኔጌሽን ለሚለው ፔሲዝም ባይ አርጊዊንግ ዳት ሂውማን ቢንግስ አር ባድ የሚለው ኤፍ ነው ማለት ነው። ክፍል 1 ይህን ይመስላል። በክፍል 2 እንገናኛለን። ቻው።